ውድ የተከበራችሁ ቤተሰብ ያው እግዚአብሔር ይመስገን ያው እግዚአብሔር ያለው ነው በሰው ህይወት ላይ የሚሆነው ዛሬም በድጋሚ የመጣሁት ይሄንን ቤት ስመጣ እሱ የለም ጩጮ ነው ያለው ቤት እሱ ቤት አልነበረም ከዛ የመጣሁበት እሱ ቤት የመጣሁበት ምክንያት አንደኛዬ ሻንጣዬን ይዤ ልወጣ ነበር ይሄው ልብስ ምናምን እዚህ የቀረ ነው ይሄ ብቻ አይደለም ይሄ እዚህ የቀረውን ነበረኝ እሱን ይዤ ልወጣ ነበር የመጣሁትና በጣም ዛሬ በጣም ማውራት የምፈልገው ነገሮች አሉ እና ብዙ ሰው እየተረዳኝ አይደለም ብዙ ሰው ደግሞ ማንንም በኔ ጫማ ቢቆም አው እውነትሽን ነው አው እሷ ልክ ነሽ ብላችሁ ነበር የምታስቡት ግን ማንንም እንደ ራሳችሁ ነገሮችን ብታስቡ ደስ ይለኝ ነበር እና ያው እኔ ይሄ ነገር በቃ ኦሬዲ ከሱ ጋር ያለው ነገር ጨርሰናል የጋብቻ ወረቀትም ተቀዷል እሱን ፈረመ እኔም ፈርሜ ተቀደዋል ሁሉ ነገር ጨርሰናል ምንም ማዘን አስፈልግም እዚህ ጋር እና ደግሞ እሱ ስላለቀሰ ምን ስላለ ለሱ አዝናችሁ እኔን ደግሞ በክፉ ምታዩ አላችሁ አቱ በክፉ እኔ ክፉም አይደለም ደግሞ በኔ ቦታ ብትሆኑ በጣም ነበር የምትረዱኝ በጣም ማለት ነው ሴት ልጅ ሆኜ ራሱ ከማልወደው ሰው ጋር ይሄናል ጊዜ መቆየቴን ራሱ እኔ መስዋዕትነት ከፍያለሁ እሱን በቃ ወደ ውስጥ ላስገባው ለወደው ብዬ ብዙ ነው መስዋዕትነት የከፈልኩት እና በቃ እንግዲህ እኔ ያው እንግዲህ አንዴ የወደደው ልብ ደግሞ ያንን የዛን ሰው ልክ መውደድ አልችልም እና ደግሞ ያው እኔ የራሴን ህይወት ልኖርበት እኔ ህይወት አለኝ እና ደግሞ ያው በሰላም ወይ መንገድ ነው እኔና እሱ የተለያየ ነው እኔና እሱ ምንም ያገናኘን ነገር የለም ከፈለገ ያግባ ከፈለገ ፍቅረኛ ይዞ ምንም በቃ እዚህ ጋር ማንንም ለሱ እንደምታዝኑ ለኔም እዘኑልኝ እኔም እህታችሁ ነኝ በቃ እኔም እህታችሁ ነኝ እናንተም ለኔ ደግሞ ቤተሰቦቼ ናችሁ እና በክፋት የኔን ነገር ባትወስዱ ብዬ ጠይቃቸዋለሁ በክፋት አትወሰዱ ያው ሰው ነው ሰላቻለሁ ሰልችቶኝ ነው በቃ አንድ አይነት ህይወት ይሄንን በቃ ለወደው ስላልቻልኩኝ ነው ይሄን ነገር ያወጣሁትና እንደድሮ በቃ ውደዱኝ አትጥሉኝ እኔም እናንተን ወዳችኋለሁ በጣም ነው የምወዳችሁ ግን ከዚህ በኋላ በቃ እናንተ እኔን ስለባርቻ ታውሩ እኔ ስለሱ መስማትም አልፈልግም ምክንያቱም እዚህ ጋር ህይወት ያስኩት ህይወት ነው እና ደግሞ እሱ ጋርም ሄዳችሁ እሱን አትረብሹ በቃ እኛ ኦሬዲ ተለያይተናል ሁሉ ነገር እኔም ቀለበት ምናምን በቃ እንዳያችሁት ተቋርጧል ምንም ነገር ሰውኮ እንኳን እኛ አልወለድንም አይደለ ከተጋባን በቃ ከመልስ በኋላ ነው ይሄ ግጭት የተፈጠረው ይሄ ግጭትም አይደለም በድሎኝም አይደለም በቃ እኔ ወደው ሌላ ሰው ስላለኝ ነው ገባችሁ ሰውኮ አግብቶ ወልዶ 2 3 4 ልጅ ወልዶ ሚሊያይም አለ ግን እግዚአብሔር ይመስገን እኛ እስከ እዛ ደረጃም ሳንደርስ ነው እዚህ ጋር በቃ በቀላሉ የተለያየ ነው እና እኔ እሱ በለለበት አልወጣም ብዬ ነው ደውዬለታለሁ ቁጭ ብዬ እየጠበቅኩት ነው እሱ በለለበት አልወጣም ያከብረኛል አከብረዋለሁ ስለምንከባበር ነው በቃ ፍላጎቱንም ጠብቀዋለሁ እሱም ደግሞ ቀር ሊለው ይችላል በርግጥ ግን ያው እሱ መጥቶ አይቶኝ መሄድ ስለፈለኩኝ ነው እሱን እየጠበቅኩ ያለሁት ደውዬለታለሁ ልጁ ወደ ከተማ ሰው ደውሎለት አሁን ነው የወጣው አለ ጩጮ ማለት ነውና በቃ እኔ ይሄ ልጅም ያሳዝነኛል ለሱም ሳላዝን ቀርቼ አይደለም እውነት በጣም ነው የሚያሳዝነኝ እኔ እስካለው ድረስ ያው በሱም ጎነውንለታለሁ ግን ከባርች ጋር ምንም ንክኪያ ነገር አይኖርም እኔ አላቅም ብቻ ያው ኦሬዲ እኔ ይሄ ልጅ በቃ ልጄ እንደ ወንድሜ ነው ማየው በቃ ታናሽ ወንድሜ ነው ያሳዝነኛል ኦሳይ ማርካው ዘነቀማም የከዳ ይገስኮ ይተደረዝለና ኤራይስተን ሃይዘነ ኤረና ብደስ ኤራይስ እንዲ ይገስኮ ታኒ እስካው ዳንዳ በቃ አሚያን አውደቀ የከዳ ይገስ ጩ በቃ እኔ
ሱረ እስከነው ዳንዳበከ በቃ እሺ ጩሃይዘን ኤረና ባይዶግሾ ቤተሰብ እንዲህ ያለ ነው ጩጮ ማለት አማርኛ ስለማይችል ነው እሱ አማርኛ ስለማይችል ነው በወላይተኛ አወራኝ የሺ አንቺን እኮ ባሪች ይወድሻል በጣም ያፈቅርሻል አሁን ከተጣላችሁ በኋላ በጣም ከተለያያችሁ ለምንድን ነው የምትለያዩት ታረቁ እያለ ነው ታረቁ እንደሞ እንቅልፍ ልተኛ አልቻለም እንኳን እሱ እኔ አጠገቡ መተኛው ራሱ እንቅልፍ ልተኛ አልቻልኩም ነው በቃ እየቃዠ ነው እንደ ቅዠት ይደነግጣል ምናምን ይባንናል እንደ ሕፃን ልጅ እያለ ነው ግን ነው ምንም ማድረግ አልችልም እኔ የራሴ ህይወት ልኖርበት እና ደግሞ እንኳን ለዚች ለሕፃኑ አታዝኝም እንደምትሉም አላችሁ ሳላዝን ቀርቼ አይደለም ግን ያው ለሱም ሆነ ለኔም ለባርችም ሆነ እግዚአብሔር አለ ያው ሰው ያው እግዚአብሔር ነው ነገሮችን ሁሉ ጊዜ ከኛ በፊት የሚፈጠረው ነገር ቅድሚያ እሱ ያውቃል እግዚአብሔር ማለት ነው ታይስ ዘተው እንዳይከዚ no sigetto bagdenne erna baydaro baydes chunna erna baydaro baydes ana to sada tan ya som din inte sido karagaratin beebekejin aybe ne banne erna baydes chunne naagide ogshone suntan waasa no aybakko bakane narakato sigdo ne nakachaw gano taniyas yaw tan kanena dosas nen katayo bayawna amala ishamala ስለዚህ እኔ ኤረና ባይዳሮ ባይዶ ግሻታስ እና ቤተሰብ በቃ ታረቁ ለምንድነው ማለት ታረቁት አንቺም ለምንድነው የምትሄጂው እያለኝ ነው በቃ እኔ ያሳዝነኛል ይሄ ልጅ እኔ አላለቅስም እንዴ ብዬ አላወራም እናወራለን መጥቷል ጋይስ እሱም